ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተከታዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል የተጫዋች ዝውውር ጉዳይ ጋር በተያያዘ የጋብሪኤል ማርቲኔሊ ሽያጭን እንመለከታለን። የሁሊያን አልቫሬዝን ዝውውር ጉዳይ በተመለከተ ጠለቅ ብለን እንመለከታለን። ኬናን ይልዲዝ ላይ አርሰናል አሁንስ ፍላጎት አለው የሚለውን ነገር እንመለከታለን። ከእናንተ የሚጠበቀው በጣም ቀላል ነገር ነው። ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። የክረምት የዝውውር መስኮት አሁን ላይ ሊዘጋ በጣም ጥቂት ቀናቶች ቀርቷል። በፈረንጆች ሴፕቴምበር 1 የዝውውር መስኮቱ ይዘጋል እና ዝውውር መስኮቱ ከመዘጋቱ በፊት አርሰናል ማንን ያስፈርማል የሚለውን ነገር በደንብ እንመለከታለን። ነገር ግን ከክለቡ አንድ ተጫዋች ሊለቅ በጣም ተቃርቧል። ይህ ተጫዋች ማን ነው? በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ይካተታሉ። ቪዲዮ ላይክ እያደረጋችሁ እንዲጀምሩ በአክብሮት ጠይቃለሁ። ታሪካዊ ቪዲዮ እንዲሆን እፈልጋለሁ እና ይህ ቪዲዮ ቢያንስ 300 ላይክ እንዲደርስ እፈልጋለሁ። በተቻለ መጠን ያህል ጥሩ መረጃዎችን ይዤላችሁ መጥቻለሁ እና 300 ላይክ እንድታደርጉልኝ እየጠየቅኩ ወደ መረጃዎች አልፋለሁ። ከጋብሪኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ቶክ ስፖርት ማለት እንግዲህ ቤን ጃኮብ የሚሰራበት ሚዲያ እንደሆነ ይታወቃል እና አልሂላል እና አርሴናሎች በጋብሪኤል ማርቲኔሊ ዝውውር ጉዳይ አሁን ላይ ሙሉ ለሙሉ ማለት ይቻላል ተስማምተዋል እና በቀጣይ ልጁ ወደ ሳውዲ እንደሚሄድ ይጠበቃል እና አርሰናል ወደ 55 ሚሊዮን ፓውንድ ወደ 60 ሚሊዮን ዩሮ በሚጠጋ ገንዘብ ተጫዋቹን ለመሸጥ መስማማቱን የሚያመላክት መረጃዎች ወጥቷል። እሱን በተመለከተ አጋራችኋለሁ። ፋብሪዚዮ ሮማኖ በምትመለከቱት መልኩ እንዳጋራው መረጃ መሰረት በጣም በቃ መቃረባቸውን ፐርሰናል አግሪመንት ኦልሬዲ ተጫዋቹ ተስማምቷል። ነገር ግን አልሂላል እና አርሰናል በተጫዋቹ ዝውውር በጣም ለመቀራረብ ጥቂት ነገሮች ብቻ ናቸው የሚቀሩት የሚል ነገር ተዘግቧል። ወደ 65 ሚሊዮን ፓውንድ ዩሮ በሚጠጋ ገንዘብ አልሂላልና አርሰናሎች መስማማታቸውን የሚያመላክት መረጃዎች ወጥቷል። አክቹዋሊ ከ50 እስከ 55 ሚሊዮን ፓውንድ ማለት ነው። ወደ ፓውንድ ሲቀየር ቅድም ነግራቸዋለሁ። ወደ ዩሮ ስንቀይረው ወደ 65 ሚሊዮን ዩሮ በሚጠጋ ገንዘብ አርሰናልና አልሂላሎች በተጫዋቹ ዝውውር መስማማታቸውን የሚያመላክት መረጃዎች ወጥቷል ማለት ነው። ከዛም በተጨማሪ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ የሰማሁት የትላንትናው መረጃ ምንድን ነው? አርሰናል አሁን ላይ ተጫዋቹን ኦልሬዲ ለመሸጥ ወስኗል። ተጫዋቹም የክለቡ አንድ አካል አለመሆኑን ከተነገረው በኋላ ከክለቡ ለመልቀቅ መወሰኑን የሚያመላክት መረጃ በትናንትናው ዕለት በሰፊው ሲዘግብ ነበር ማለት ነው። ከጋብሪኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ያለኝ መረጃ ይሄን ይመስላል። ነገር ግን እኔ አንድ ፍርሃቴን በዚሁ ጠቅሼ ማለፍ ፈልጋለሁ። አርሰናል ጋብሪኤል ማርቲኔሊ ለመሸጥ በጣም ተስማምቷል፣ ቀርቧል የሚሉ መረጃዎች በደንብ ወጥቷል። ፋብሪዚዮ ሮማኖም ኮንፊርም አድርጎታል እና ቤን ጃኮብም አሁን ከጥቂት ሰዓታቶች በፊት ተጫዋቹ ዝውውር ጉዳይ ጋር በተገናኘ የማለቁ ነገር በጣም እየጨመረ መምጣቱን የሚያመላክት መረጃ ሲዘግብ ተመልክቼው ነበር። ነገር ግን እዚህ ጋር ፍርሃቴ ጋብሪኤል ማርቲኔሊን አርሰናል ለቁ አሁንም በእርግጥ አንዳንድ መረጃዎች ስመለከት አርሰናል በገበያው ላይ የሚገኙ የክፍ መስመሮችን እንደምፈልግ የሚያመላክት መረጃዎች ሲወጡ ነበር። ከዚህ የተጫዋች ዝውውር ጉዳይ ጋር በተያያዘ ዘ አትሌቲክስም ሰፋ ያለ መረጃዎችን አውጥቷል ማለት ነው። እንደምትመለከቱት በዘ አትሌቲክስ መረጃ እንደሚደግፍልን ቅድም ፋብሪዚዮ ሮማኖ ያለውን ነገር ነው የሚደግፈው። የሳውዲ ክለብ የሆነው አልሂላል ጋብሪኤል ማርቲኔሊ ለመሸጥ መስማማቱን የሚያመላክት መረጃዎች እየወጡ ይገኛሉ። የብራዚላዊ ተጫዋች የሆነው ጋብሪኤል ማርቲኔሊ አርሰናል ከማንቸስተር ሲቲ በኮንቨንትሪ ባደረገው ጨዋታ ላይ ውጭ መሆኑን ተከትሎ ተጫዋቹ አሁን ለመሸጥ በጣም መቃረቡን የሚያመላክት መረጃዎች እየወጡ ይገኛሉ። ከዛም በተጨማሪ አርሰናል አሁንም ቢሆን በኬናን ይልዲዝ ላይ ፍላጎት እንዳለውም ዘገባው አያይዞ አካቶልናል ማለት ነው። ስለዚህ የኬናን ይልዲዝንም ጉዳይ አርሰናል ጎን ለጎን እየተመለከተ ይገኛል። የመሳካቱ ነገር ግን በጣም ዝቅተኛ ነው። ምክንያቱም ኬናን ይልዲዝን አሁን ላይ ጁቬንቱሶች አይለቁትም። በዛ ላይ ደግሞ ተጫዋቹ ተጎድቷል። እነዚህ ነገሮችን ስንጨምራቸው የዘ አትሌቲክስንም ዘገባ ስንመለከተው ይልዲዝ ወደ አርሰናል መምጣት ነገሩ ዝቅተኛ ነው። ሁሊያን አልቫሬዝን በተመለከተ ያሉ መረጃዎችን በጥቂቱም ላጋራችሁ። አሁንም ቢሆን አርሰናል እዚህ ተጫዋች ላይ ፍላጎት አላቸው። ተጫዋቹን ለማስፈረም አሁንም እየሰሩ እንደሆነ ተዘግቧል እና ቀላል አይሆንም የሚል መረጃ ነው የወጣው። ሁሊያን አልቫሬዝን ለማስፈረም አሁንም ቢሆን ቀላል አይሆንም። ተጫዋቹ አሁንም በአርሰናል ይፈልጋል። አርሰናል አሁንም በሚቻልበት መንገድ በተለይ ተጫዋቹ ወደ አርሰናል ለመዘዋወር ፍቃዱን የሚሰጥ ከሆነ ተጫዋቹን ለማስፈረም ፍላጎት እንዳላቸው ፋብሪዚዮ ሮማኖም ገልጿል። እስካሁን ድረስ ግን ተጫዋቹ እሽታውን ለአርሰናል ለመዘዋወር ፍላጎቱን አልሰጠም እና ላይቭ ሶከር ላይ የፋብሪዚዮ ሮማኖን ዘገባ አታች አድርገው ተጫዋቹ ዝውውር ጉዳይን ጠቅሷል። ሌላኛው ዘ ስታንዳርድ ላይ አንድ መረጃን ተመልክቼ ነበር። አሁንም ቢሆን ሁሊያን አልቫሬዝ የአርሰናል ታርጌት እንደሆነና ተጫዋቹን ለማስፈረም አርሰናል አሁንም ከፍተኛ ገንዘብ የተጠየቁትን ገንዘብ ለመክፈል ዝግጅት እያደረጉ መሆናቸውን የሚያመላክት መረጃዎች ወጥቷል። ይህ ደግሞ ለአርሰናል እንግዲህ ተጫዋቹ ፍላጎቱን ከሰጠ በቀሪው ቀናቶች ውስጥ የተጫዋቹን ዝውውር በቀላሉ ለመጨረስ ያግዛቸዋል የሚል መረጃ በሰፊው እየወጣ ይገኛል። አትሌቲኮ ማድሪድም ከባርሴሎና ይልቅ ተጫዋቹን ለአርሰናል ለመሸጥ
ማሰቡን የሚያመላክት መረጃዎች እየወጡ ይገኛሉ። ማርካን ጠቅሶ ሁሊያን አልቫሬዝ በዛሬ በትሬኒንግ ላይ አለመገኘቱን ፋብሪዚዮ ሮማኖ ዘግቦታል ማለት ነው። በተደጋጋሚ ጊዜ ከትሬኒንግ እየቀረ ይገኛል። ተጫዋቹ ከደጋፊዎች ጋር ከፍተኛ ሰጣ ገባ መግባቱን ተከትሎ ከክለቡ ይለቃል። ወዴት እንደሚሄድ እስካሁን ድረስ አልታወቀም። ቼልሲዎች ግን አንድ መታወቅ ያለበት ነገር እዚህ ተጫዋች ላይ ፍላጎት እንዳላቸውና ተጫዋቹን ለማስፈረም ፍላጎት እንዳላቸው የሚያመላክት መረጃ ማርካ ይዞ ወጥቷልና ተመልክቼው ነበር። ስለዚህ ቼልሲን በዚህ ተጫዋች ዝውውር ላይ ይገባሉ በቀጣይ የምንመለከተው ጉዳይ ነው። ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ግን ከተጫዋቹ ከትሬኒንግ መቅረቱን የሚያመላክት መረጃዎች እየወጣ ይገኛል። አርሰናል ወደ 130 ሚሊዮን ፓውንድ የሚጠጋ ከፍተኛ ገንዘብ ለአትሌቲኮ ማድሪዶች ከሁሊያን አልቫሬዝ ጋር ዝውውር ለማቅረብ በጣም እያሰቡ መሆናቸውን የሚያመላክት መረጃ ሚረር ዘግቧል። ሞስት ኦፍ ዘ ታይም ሚረር ታማኝነቱ በጣም ዝቅተኛ ነው እና ይህንን ነገር ከዛ ኮንሲደር አድርጉት። ነገር ግን አርሰናል በተለያዩ ታማኝነት ባላቸው ምንጮች ስመለከት የተጫዋቹ ዝውውር የተጠየቀውን የገንዘብ መጠን ለመክፈል ዝግጁ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ማርቲን ዙቢሜንዲን በተመለከተ ማርቲን ዙቢሜንዲ ለሽያጭ አይቀርብም። ምንም እንኳን በቼልሲ በሪያል ማድሪድ ከፍተኛ ፍላጎት በተጫዋቹ ላይ ቢኖር ዣቢ አሎንሶ የተጫዋቹ አድናቂ ነው፣ ተጫዋቹን ለማስፈረም ይፈልጋሉ። ነገር ግን አርሴናሎች ተጫዋቹን እንደማይሸጡት በምትመለከቱት መልኩ ተዘግቧል ማለት ነው። አርሴናል ሁሊያን አልቫሬዝን ለማስፈረም ከፍተኛ ፐርሱዌሽን ወይም ለማሳመን እንቅስቃሴ እንደሚያደርግ ካች ኦፍ ሳይድ ላይ የወጣው መረጃ ይጠቅመናል። አርሴናሎች አሁንም የፊት ለፊት መስመራቸው ዋነኛ ታርጌቱ ሁሊያን አልቫሬዝ መሆኑን ተደጋጋሚ መረጃዎች እየወጡ ይገኛሉ ማለት ነው። ስለዚህ አርሴናል ከተጫዋቹ ዝውውር ጉዳይ ጋር በተገናኘ በሚገኘው መልኩ ተጫዋቹን ለማስፈረም እንደሚሰሩ ተዘግቧል። ስታንዳርድ ላይ ላይቭ ሶከር ላይ የተለያዩ ታማኝነት ያላቸው ምንጮች ይዞት የሚወጡት መረጃ እንደሚጠቁመን ከሆነ አርሴናል ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው እየተዘገበ ይገኛል። ሌላኛው እንደ ፋብሪዚዮ ሮማኖ ዘገባ ከሆነ አትሌቲኮ ማድሪዶች የፊት ለፊት መስመር ለማስፈረም እየሰሩ መሆናቸውን ተዘግቧል። የጁቬንቱሱ ጆናታን ዴቪድን ለማስፈረም ፍላጎት እንዳላቸው ዘግቧል። ይህ ደግሞ የሚጠቁመን የሁሊያን አልቫሬዝ መልቀቅ እውነታ እንደሆነ ነው። ምንም እንኳን የሁሊያን አልቫሬዝ መዳረሻው እስካሁን ድረስ ባይታወቅም ነገር ግን ተጫዋቹ እንደሚለቅ ኮንፊርም ተደርጓል ማለት ነው። ምክንያቱም ተጫዋቹ በክለቡ ትሬኒንግ ላይ እንደሚያገኝም ፋብሪዚዮ ሮማኖ አያይዞ ገልጿል። ስለዚህ ተጫዋቹ የሚለቅበት እድል ሰፊ እንደሆነ እየተዘገበ ይገኛል። ከአርሰናል ቤት ሊለቁ የሚችሉ ተጫዋቾችን ከመጠቀሴ በፊት ዘ አትሌቲክስ ላይም ከዚሁ ተጫዋች ዝውውር ጉዳይ ጋር በተገናኘ ሁሊያን አልቫሬዝ እስካሁን ባርሴሎና ፕሪፌር ያደርጋል። ከአርሰናል በተሻለ ባርሴሎና ፕሪፌር እንደሚያደርግ እንደምትመለከቱት መረጃዎች እየወጡ ይገኛሉ። ስለዚህ አርሴናሎች በምን አይነት መንገድ ተጫዋቹ ያስፈርማል የሚለው ነገር እየተዘገበ ይገኛል። ቪክተር ዮከሬስን በተመለከተ በጣም ብዙ ቬግ የሆኑ መረጃዎች ሲወጡ ነበር። ተጫዋቹን ዝውውር ጉዳይ በተመለከተ ወደ ባርሴሎና ላይ ያቀናል የሚል መረጃዎች እየወጡ ይገኛሉ። በተለይ ማይከል አርቴታ አርሴናል ከኮቨንትሪ ባደረጉበት ጨዋታ ምንም አይነት ደቂቃ አለመስጠቱን ተከትሎ ተጫዋቹ ሊለቅ የሚችልበት እድል አለ የሚል ነገር ነበር። ነገር ግን ተጫዋቹ በአርሴናል ቤት ይቆያል። ማይከል አርቴታም በተጫዋቹ ላይ ደስተኛ እንደሆነ አስተያየቱን ሰጥቷል እና ስለዚህ ቪክተር ዮከሬስ ወደ ባርሴሎና ማቅናቱ እድል በጣም ዝቅተኛ ነው። ነገር ግን ባርሴሎናም የመጀመሪያ ታርጌቱ አይደለም። ዴኮ ምንም እንኳን በተደጋጋሚ ጊዜ ቪክተር ዮከሬስ ራሱን ለባርሳ ቢያቀርብም ዴኮ ግን ፍላጎቱን አልገለጸም የሚል መረጃዎችን በደንብ ስመለከት ነበር። ከጋብሪኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ የሚያመላክተው መረጃ እንደሚጠቁመን ከሆነ ተጫዋቹ አሁን ላይ ወደ አልሂላል የሚዘዋወርበት እድል በጣም ሰፊ እየሆነ መጥቷል። በቀጣይ ታዲያ አርሴናሎች ከክለቡ የሚገኙ እንደነ ገብርኤል ጄሱስ ያሉ ተጫዋቾችን በዚህ በጥቂት ቀናቶች ውስጥ ይለቃሉ የምንመለከተው ጉዳይ ይሆናል። ነገር ግን የመሆኑ እድል በጣም ዝቅተኛ ነው። ምክንያቱም ናፖሊዎችም አሁን በተጫዋቹ ላይ በጣም ሌስ የሆነ ኢንተረስት ማሳየታቸውን ተከትሎ ተጫዋቹ ይወጣል ተብሎ አይጠበቅም። ሪስ ኔልሰን ወደ ዌስትሃም የሚያደርገው ዝውውርንም እየተከታተልኩ ማጋራችሁ ይሆናል። ነገር ግን አሁንም መታወቅ ያለበት ነገር ጋብሪኤል ማርቲኔሊ ነው ከአርሰናል ቤት አሁን ለመልቀቅ በጣም እየተቀረበ የሚገኘው። ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘና ከአርሰናል ዝውውር ጉዳይ ጋር ያለኝ መረጃ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።